በሱዳን ኢትዮጵያን በሚኖሩበት መጠለያ ጣቢያ በተነሳ እሳት የሁለት ህጻናት ህይወት ማለፉ ተነገረ። የሱዳን ጦር የፕሬዝዳንቱን ቤተመንግስት መልሶ መቆጣጠሩን የሀገሪቱ ጦርነት አቅጣጫ ያስቀይራል ተባለ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በሱዳን ኢትዮጵያን በሚኖሩበት መጠለያ ጣቢያ በተነሳ እሳት የሁለት ህጻናት ህይወት ማለፉ ተነገረ። በሱዳን በትግራይ ጦርነት የተፈናቀሉ በሚኖሩበት የስደተኞች መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት ሁለት ህጻናት ህይወታቸው ማለፉ ተሰምቷል። ቃጠሎው የተከሰተው ከመጠለያ ጣቢያዎች መካከል አንዱ ከሆነው ኡምራ ኩባ እንደሆነ የሱዳን ነዋሪ የሆነው ጋዜጠኛ መድኔ ግዳይ ለቢቢሲ መናገሩ ነው የተሰማው። አደጋው የተከሰተው ሐሙስ መጋቢት 11 2017 ዓ.ም በአካባቢው ሰዓት አቆጣጠር 7 ሰዓት ገዳማ መሆኑ ጋዜጠኛ መድኔ አስታውቋል። በቃጠሎው ምክንያትም 14 የሚሆኑ በሸራ የተሰሩ መጠለያዎች ሙሉ በሙሉ በሚባል ደረጃ መውደማቸው ተገለጸ ሲሆን አደጋው ያስከተለው ንብረት ውድመትን ያስረዳል ነው የተባለው። በጣም የሚያሳዝነው ሁኔታ ደግሞ ያላቸውን ንብረት ሙሉ በሙሉ ማጣታቸው ነው የተሰማው። በመጠለያ ጣቢያው የሚኖሩ ስደተኞች የእሳት አደጋውን ማስቆም እንደተሳናቸውና መደዳውን ተሰድረው የነበሩ የሸራ መጠለያዎች መውደማቸውም ይገለጻል። ከግላዊ ንብረታቸው በተጨማሪ የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እና ሌሎች የተራድኦ ድርጅቶች ለስደተኞች የሰጡት ንብረትና ወራዊ እርዳታ በሙሉ መውደሙም ነው የተገለጸው። ከሁሉም በላይ በጣም የሚያሳዝነው ሁለት ህጻናት በአደጋው ምክንያት ህይወታቸው ማለፉን የተባለ ሲሆን የአንድ ቤተሰብ አባላት መሆናቸውና አንዱ የ6 ዓመትና የ2 ዓመት ህጻን ህይወታቸው አልፏል ነው የተባለው። ከ4 ዓመታት በፊት በትግራይ በፌደራል መንግስትና በትግራይ ኃይሎች መካከል በተነሳው ግጭት በርካታ የምዕራብ ትግራይ ነዋሪዎች ከቤት ንብረታቸው ተፈናቅለው ወደ ሱዳን መሰደዳቸው ይታወሳል። በዚህ ደም አፋሳሽ ጦርነት ምክንያት ወደ ሱዳን ከተሰደዱት በተጨማሪ ሀገር ውስጥ በተለይም በትግራይ ክልል የተፈናቀሉ ሰዎች ቁጥር ከ1 ሚሊዮን በላይ እንደሚሆንም ይነገራል። የፌደራል መንግስትና የትግራይ ኃይሎች በፕሪቶሪያው ሰላም ስምምነት ከፈረሙ በኋላ ተፈናቃዮች ወደ ቀያቸው ይመለሳሉ የሚል ቢኖርም የክልሉና የፌደራል መንግስት አካላት የሚጠበቅባቸውን ያህል አልፈጸሙም በሚል ተስፋቸው የተማጠጠ መሆኑን ተፈናቃዮችና የሰብአዊ መብቶች ተሟጋቾች ይናገራሉ። በመቶ ሺዎችን ለህልፈት ዳርጓል የተባለው የትግራይ ጦርነት ካበቃ በኋላ ከ1 ሚሊዮን በላይ የሚሆኑ ሰዎች ተፈናቅለው እዚያው በክልሉ ውስጥና ድንበር ተሻጋሪ ከ60 ሺህ በላይ ደግሞ ጦርነት ውስጥ በምትገኘው ሱዳን ውስጥ ይገኛሉ ነው የተባለው። ኡምራ ኩባ በተሰኘው የስደተኞች መጠለያ ጣቢያ የሚገኙ ከትግራይ ተፈናቅለው የመጡ መሆናቸውንም እየተነገረ ይገኛል። በስደተኞች መጠለያ ጣቢያ አካባቢ የእሳት አደጋ ሰራተኞች ባለመኖራቸው አደጋው የከፋ እንዲሆን አድርጎታል ነው የተባለው። አክሎም ሱዳን የሚገኙ አብዛኞቹ መጠለያ ጣቢያዎች ተቀጣጣይ ከሆነና እንደ እንጨትና ብረት ካሉ ቁሳቁሶች እንደተሰሩ ተነግሯል። ስደተኞቹ እዚህ 5 ዓመታትን ቆይተዋል። ወደ ቀያቸው ወደ ሁመራ እንመለሳለን የሚል ተስፋ ቢኖራቸውም የፕሪቶሪያው ስምምነት ከተፈረመ በኋላ ከዛሬ ነገ ወደ ቀያችን እንመለሳለን በሚል ተስፋ እንዳሉ የተናገሩት ስደተኞቹ በዚህ ሁኔታ ውስጥ እያሉ ልጆቻችንን በእሳት አደጋ እያጣን እንገኛለን ሲሉ መናገራቸው ተገልጿል። በሱዳኑ የእርስ በርስ ጦርነት ምክንያት በርካታ የእርዳታ ድርጅቶችን ከሱዳን መውጣታቸው ምክንያት ኢትዮጵያውያን ስደተኞች ሰብአዊ ድጋፍ እያገኙ እንዳልሆነም በተደጋጋሚ ሲናገሩ ይስተዋላል። በዚህ ሁኔታ ውስጥ ሆነው የሚኖሩበት መጠለያ ጣቢያ በመውደሙ ከሚያውቋቸው ሌሎች ስደተኞች ጋር ተጠግተው ለመኖር ተገደዋል ነው የተባለው። ተስፋቸው አዲስ መጠለያ ጣቢያ እንዲቋቋምላቸው ሳይሆን ወደ መኖሪያ ቀያቸው ተመልሰው ዘላቂ መፍትሄ ማግኘትን ይሻሉ እየተባለ ይገኛል። አድማጭ ተመልካቾቻችን ወደሚቀጥለው መረጃችን ስናልፍ የሱዳን ጦር የፕሬዝዳንቱን ቤተመንግስት መልሶ መቆጣጠሩን የሀገሪቱ ጦርነት አቅጣጫ ያስቀይራል ተባለ። የሱዳን ጦር ወታደሮቹን የፕሬዝዳንት ቤተመንግስት መቆጣጠራቸውን ተከትሎ ዋና ከተማዋ ካርቱም የሚያሳዩት ፍንትዚያ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል ተብሏል። የሱዳን ጦር ኃይሎች በጦርነት መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ ወይም RSF እጅ ፈልቅቆ ለማውጣት ለ2 ዓመታት ሲዋጉ ቆይተዋል። አሁን የፕሬዝዳንቱ ቤተመንግስት በእጃቸው አስገብተዋል። የተቀረውን የዋናው ከተማዋን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተዋጉ ይገኛሉ ነው የተባለው። ይህ ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ይጠብቃቸዋል የተባለ ሲሆን ታሪካዊው የሪፐብሊካኑ ቤተመንግስት የሀገሪቱን ስልጣንና ሉዓላዊነት ምልክት ተደርጎ ይቆጠራል። ወታደራዊ የሀገሪቱ መንግስት ቅቡልነት ያለኝ የሀገሪቱ ብቸኛው ገዥ እኔ ነኝ ለሚለው ተረክቱ እንዲሁም ካሸባ
ከአሸባሪው ሚሊሻዎች ጋር እየተዋጋ ስለመሆኑ ትንግርት ሆኖ የቆመ ሆኗል። ከዚህ ሁሉ ባለፈ ደግሞ ቤተ መንግስቱን መቆጣጠራች መቻላቸው ስልታዊ ድል እንደሆነ ተቆጥሮላቸዋል። የሱዳን ጦር ከካርቱም አቅራቢያዎች አማጺያኑን ካስወገደ በኋላም ሰራዊቱ አብዛኛውን የከተማዋን መሃል ተቆጣጥሮ የፈጥኖ ደራሽ አማጺያን ተዋጊዎችን ከመንግስት ተቋማት እንዲሁም ከወታደራዊ ጀነራሎች ዋና መስሪያ ቤት እንዲርቁ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳን ተዋጊዎቹን አሁንም በካርቱም ቢገኙም ዋና ከተማዋን መቆጣጠር አቅቶታል እየተባለ ይገኛል። ይሁን እንጂ የጦርነት ቀጠናው ምን ያህል ከዋና ከተማዋ ካርቱም ፈቀቅ እንዳላለ እስካሁን ግልጽ አይደለም። የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሃል ከተማዋ ዙሪያ ተበታትነው የሚገኙ ሲሆን አውሮፕላን ማረፊያው በከፊል ሰፍረዋል ነው የተባለው። ከቤተ መንግስቱ በስተደቡብ ያለውን ግዛት በቁጥጥራቸው ስር እንደዋሉት የሚናገሩት የሱዳን ጦር ሰራዊቱ በከተማዋ የተዋቀሩትን የፈጥኖ ደራሽ ኃይሎች ወይም RSF ኃይሎችን ለማስወጣት ሲሞክር ደም አፋሳሽ ውጊያ ይካሄዳል ተብሎ ይጠበቃል። የፈጥኖ ደራሽ ኃይሉ ምንም እንኳን የመከላከያ ኃይሉ ቢታከምም መልሶ ማጥቃት እንደሚችል ከወዲሁ እያሳየ ይገኛል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖች በማጥቃትም ጥቃት በማድረስ በርካታ የሱዳን ጋዜጠኞችንና የጦር መኮንኖችን ገድያለሁ የሚለው የሱዳን ፈጥኖ ደራሽ ኃይሉ የሱዳን ጦር በዋና ከተማዋ ሙሉ ድልን ከተቀዳጀም የጦርነቱን አቅጣጫ ይቀይረዋል አሊያም በሁለቱ ተፋላሚ ወገኖችም መካከል የግዛት ክፍፍል በመፍጠር የበለጠ ልዩነትን ያሰፈዋል ተብሎ ይገመታል። በጀነራል መሐመድ ሐምዳን ደጋሎ ወይም ሐምቲ የሚመራው የፈጥኖ ደራሽ ኃይሉ ጦር በምዕራብ ሱዳን አብዛኛውን የዳርፉርን ክልልና አንዳንድ የደቡብ ክፍሎችን ተቆጣጥሮ ይገኛል። በጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን የሚመራውና በሀገሪቱ ወታደሮች የሚደገፈው መንግስት በበኩሉ ምስራቃዊና ሰሜናዊ ሱዳንን ተቆጣጥሮ እንደሚገኝ ተነግሯል። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በመካከላቸው የነበረውን የስልጣን ሽኩቻ ወደ እርስ በርስ ጦርነት ከማምራቱ በፊት ሁለቱ የጦር አዛዦች በጋራ መፈንቅለ መንግስት አካሂደው እንደነበር ይታወሳል። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሽ ኃይሉ የተወሰደበትን ማዕከላዊ ሱዳን ሙሉ በሙሉ መቆጣጠር ያስችላልም ተብሏል። ምናልባትም ይህ ድል የሱዳን ጦር በጀነራል ሐምቲ ጠንካራ ይዞታ በሆነው ዳርፉር በተለይም ለአንድ ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችውን ኤልፋሽር ነፃ ለማውጣት እንዲነሳሳ ሊያደርግ ይችላልም ተብሏል። ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነም ሁለቱ ተፋላሚ ወገኖች እና ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳንን ወደ መከፋፈል ልታመራ ትችላለች የሚል ግምትን ያስቀምጣሉ። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተርና ህገ መንግስት መፈራረሙ ተነግሯል። ዓላማውም በጦር ሜዳ ድል ባይቀናውም እንኳን ተገዳዳሪ ኃይል ሆኖ እንደሚቀጥልና አገሪቱን ለመቆጣጠር ያለውን ፍላጎት አሁንም እንደማይቀንስ ለማሳየት ነው ተብሎለታል። በዚህ ደም አፋሳሽ የእርስ በርስ ጦርነት በሱዳን ከፍተኛ ሞት፣ ውድመትና በሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሷል ነው የተባለው። የተባበሩት መንግስታት ድርጅት በአገሪቱ ያለውን ሁኔታ ከዓለም የከፋ ሰብአዊ ቀውስ ሲል መግለጹም ይታወሳል። ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቀው ለመሰደድ የተገደዱ ሲሆን በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። የሀገሪቱ የተወሰኑ ክፍሎችም ለረሃብ ተዳርገዋል ነው የተባለው። በፈጥኖ ደራሽ አማጺያኑ ከፍተኛ ዘረፋ የተፈጸመባትና የሱዳን መንግስት እርዳታ ላይ እገዳ ጥሎባት የነበረችው ካርቱም በቅርቡ የረሃብ ወላፈን ይገርፋታል ተብሎ ይሰጋል። ስለዚህ በከተማ ውስጥ ያለው የኃይል አሰላለፍ ለውጥም በሰብአዊ ሁኔታዎች ላይ ትልቅ ለውጥ ሊያመጣ ይችላልም ተብሏል። ይህ ግን ለአብዛኛው የሱዳን ህዝብ ትንሽ የለውጥ እድል ማለት ብቻ ነው። የተባበሩት መንግስታት ድርጅት ኃላፊዎች ሁለቱም ተዋጊዎች የአስቸኳይ ጊዜ እርዳታን በማደናቀፍ ይከሷቸዋል። ምንም እንኳን ተቺዎች ፈጥኖ ደራሽ ኃይሉን ነጥለው በጅምላ አስገድዶ መድፈር እና የዘር ማጥፋት ወንጀል ቢከሱትም ሁለቱም ተዋጊዎች በጦር ወንጀሎች ይወነጀላሉ። የሱዳን ጦር የፕሬዝዳንቱ ቤተ መንግስት ማስመለሱ ለሰፊው ወታደራዊ ድል ትልቅ ማሳያ እንደሚሆን ተስፋ አድርጓል። ነገር ግን ምንም እንኳን የሱዳን ጦር ከፍተኛ ነው የተባለውን ድል ቢያስመዘግብም ሁለቱም ወገኖች መላውን ሱዳን ለማስተዳደር የሚያስችላቸውን ድል የማግኘታቸውን ጊዜ ግን ሩቅ መሆኑን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዘገባ አመላክቷል። በሱዳን ዘላቂ ሰላም ለማምጣት የሚደረጉ ጥረቶችም በከሸፉበት በዚህ ወቅትም ሁለቱ ወገኖች በቀሪው የሀገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል መግባታቸውም ተነግሯል። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።